العقيدة أولا ቅድሚያ ለዓቂዳ ክፍል 129 بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين صلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد فيا عباد الله السلام عليكم ورحمة الله وبركاته እንደምን አላችሁልኝ እንደምን ከረማችሁልኝ ኢንሻአላህ ተከታታዩን የቅድሚያ ለዓቂዳ የተሰኘ ፕሮግራማችንን እየተማማርን ነው በአላህ Subhanahu Wa Ta'ala ፈቃድ የምንገኘው ማለት ነው ዛሬም ደርሳችንን እንቀጥላለን ማለት ነው ትናንት እንግዲህ ዚያረቱል ቁቡሪ አሽርዒያ ሸሪዓዊ የሆነው የቀብር ዚያራ ስነ ስርዓቶች አዳቦች ምን ይመስላል የሚለውን በአላህ Subhanahu Wa Ta'ala ፈቃድ ተምረናል ዛሬም ደግሞ ኢንሻአላህ እንቀጥላለን ማለት ነው እንግዲህ የቀብር ዚያራ ሁለት አይነት ነው ያለው አንደኛው ዚያረቱን ሸርዒያ ነው ሸሪዓው የፈቀደው የዚያራ አይነት ነው ትናንት ተምረናል ከዚያ ውጭ ከሆነ እንግዲህ ምንድነው ዚያረቱን ቢድዒየቱን ወሽርኪያ በቢድዓ በሽርክ የተጨማለቀው የጉብኝት ወይም የዚያራ አይነት ነው ማለት ነው እሱን ነው ዛሬ የምናየው بإذنillah እንግዲህ ዚያረቱን ቢድዒየቱን وزيارة شركية مالت مندنو كل زيارة تتضمن فعل ما نهي عنه وترك ما أمر به فهي زيارة بدعية وشركية كل زيارة من يوم زيارة يتنيوم يزيارة أينت يهون تتضمن فعل ما نهي عنه ያቺ ዚያራ አይነት ማንኛውም ዚያራ አይነት ሆኖ በውስጡ አላህ የከለከለው ስራ የሚሰራበት ወተርኩ ማ ኡሚረ ቢሂ አላህ ያዘዘው እንዲፈጸም ያዘዘው የሚተውበት የዚያራ አይነት ከሆነ فهي زيارة بدعية ይሄ እንግዲህ እዚህ አይነት ዚያራ አላህ የከለከለው የሚፈጸምበት እሱ ያዘዘው የማይሰራበት የቀብር ጉብኝት ወይም የቀብር ዚያራ ይሄ እንግዲህ ያው ከሸሪዓው ተጻራሪ ነው ማለት ነው ስለዚህ ዚያረቱን ቢድዒየቱን ወሽርኪያ ይባላል ማለት ነው مثل قصد قبور بعض الأنبياء والصالحين للصلاة عندها أو الدعاء عندها ለምሳሌ አንድ ሰው በቀብር ዚያራው ቀስድ የሚያደርገው ሐሳብ የሚያደርገው ምንድነው አንቢያዎች ነብያቶች ደጋጎች ቀብር አጠገብ ሶላት ለመስገድ ዱዓ ለማድረግ ከሆነ ይሄ አላህና ረሱል የከለከሉትን እየተጻረረ ነው ማለት ነው ስለዚህ ዚያረቱን ቢድዒያ ወሽርኪያ ይሆናል ማለት ነው قال صاحب كتاب مجالس الأبرار وأما زيارة البدعية فهي زيارة القبور لأجل الصلاة عندها والطواف بها وتقبيلها واستلامها وتغيير الحدود عليها وأخذ ترابها الله أكبر በጣም የሚገርም እኮ ነው ተጨባጭን እኮ ነው በቃ ቁጭ የሚያደርገው ኪታቡ ይሄ ዚያረቱን ቢድዒያ ሽርኪያ የተባለው የዚያራ አይነት እንግዲህ ምንድነው ዋና ዓላማው ለአጅሊ ሰላቲ عندها እዛች ቀብር ዘንድ ያ ሸኽ የሚለው ያንን ትልቅ ሰው በርሱ ዘንድ በጣም በጎ በጣም ትልቅ ሰው ብሎ የሚያስበው ቀብር ዘንድ ሰላት ለመስገድ ከሆነ ወጣፍ ቢሃ ያንን ጧፍ ያን ቀብር ለመዞር ለመሳም ሰላምታ ለማቅረብ وتعفير الحدود عليها
وتعفير الخدود الله أكبر وتعفير الخدود عليها الزابق أنت لما لا تكونوا لمن كبار